አሁንም ድጋሚ እዛው ሶፋ ላይ ልጁ አይኑ ጠፋ ነበር። ይቅርታ ከዚህ በላይ ልንታገስ አንችልም። ወደ አይደለም ውስጥ ያልወጣ ሀዘንና ብስጭት ስላለ ነው። እንደው እባክህ ልጄ ልለምነ አንድ የመጨረሻ እድል ብቻ። እሺ አንድ እድል ሰጣታለሁ። እሺ አመሰግናለሁ። እድሜና ጤና ይስጥልኝ። በጣም ነው የማመሰግነው። ነገር ግን ከዚህ በኋላ ጥፋታት ትምህርት ቤቱ ካባረራት በኋላ እርሶ እኛ ጋር መጥተው ከዚህ በኋላ ምንም ቢሉ በፍጹም ሌላ ትምህርት ቤት አናስመዘግባት። እሺ አመሰግናለሁ። እሺ እኛ በዚህ እድሜ መንከራተት ነበረባቸው። ለምን አርፈሽ አትማሪም? እኔ እኮ አርፌ ነው የምማረው። አርፈን አልማርም የሚሉት እነሱ ናቸው እንጂ እኔ ማንም ጋር ደርሼ አላውቅም። ቢሆንም መታገስና ማለፍ አይሻልም? ገና ለገና የእርዳታ ድርጅት ይቋረጣል ብዬማ ማንም ሰው ሲናገረኝ ክብሬን አሳልፌ ለማንም አልሰጥም። ቆይ ግን እኔም መቅጣት ነው ወይስ እነሱን ማስተማር ነው የሚቀለው? ለማንኛውም ይሄ መጨረሻ። ከዚህ በኋላ አያትሽ ላይ ለመጨከን እንገደዳለን። በያውን ዕቃሽን ይዘሽ ሂጂ። እግዚአብሔር ያክብረው። እግዚአብሔር ይስጠው። መድኃኒዓለም ይስጠው። እቴት እዩ አደራሽን እኔ ልጅ እንደው ምንም ቢሉሽ እንደው ከሰው ጋር አትጋጭብኝ። አደራሽን እኔ ልጄ እንደው ልጄ እባክሽን ልጄ እንደው ጎዳና ላይ እንዳንወድቅ። ታዲያ ወዴት ነው የምትሄጂው? ዝም ብለሽ አልለብሽም እንዴ? ልብሷ አዲስ ነው። አንቺ ሰው የሚነግርሽን አሰሚም ማለት ነው። እህቴስ ደግሞ ማንም ስለይ ከነበረው እንዴ ውሃ ሳይነካው ዝም ብዬ የምለብሰው? በይ እንደ ፈቃድሽ። እቴት